በኃይል ወይም በጭቅጭቅ ሳይሆን ሰዎችን ከልብ በማድመጥ የሰዎችን አስቸጋሪና የተሳሳተ አመለካከት መቀየር ይቻላል ብላችሁ ታስባላችሁ? የሚጠሏችሁን፣ የሚጸየፏችሁን ገና እናንተን ከሩቅ ሲያዩ መንገድ ቀይረው ፊታቸውን አጥቁረው የሚያልፉ ሰዎችንስ በትህትና ቀርቦ ለምን እንደዚህ እንደሚጠሏችሁ ለማወቅና ከዛም አልፎ ስለእናንተ ያላቸውን አመለካከት እንዲቀይሩና ውስጣቸውን ያለውን መጥፎ ስሜት ከማስወገድም በላይ የእናንተ ወዳጅ ለማድረግስ ትደክማላችሁ? ወይስ ገደል ይግቡ ብላችሁ ፊታችሁን አዙራችሁ መሄድ ይቀላችኋል? ከሁለቱ ምርጫዎች በጣም ቀላል የሆነው እኔም እናንተም የምንመርጠው ሁለተኛው ምርጫ ነው አይደል? የጠሉንን ባንጠላ እንኳን እነሱን መለማመጥ አይሆንልን። ጥቂቶች ግን ከዚህ የተለየውን መንገድ ይመርጣሉ። የሚጠሯቸውና የሚጸየፏቸውን ሰዎች ከመራቅ ይልቅ ይቀርባሉ። ከመስደብ ይልቅ ያዳምጣሉ። በፈተናቸው ከመሳቅና ከመደሰት ይልቅ እጃቸውን ለእርዳታ ይዘረጋሉ። የመረጡት ምርጫ ቢከብድም ቢያምም ውብ ወደ ሆነ ስፍራ እንደሚያደርሳችሁ ስለሚያምኑ አይሰለቹም። ዛሬ የምናስተዋውቃችሁ ሰውም ከነዚህ አይነት ሰዎች ውስጥ ይመደባል። ደግነትን፣ ልበ ሙሉነትን፣ አስተዋይነትና ድንቅ የሆነ የሙዚቃ ችሎታ ከፈጣሪው ተችሮታል። ዳሪል ዴቪስ ጥቁር አሜሪካዊ ሙዚቀኛ እንዴት አድርጎ የነጭ ዘረኞችን ጓደኞቹ አደረጋቸው? ጥቁሮችን በባርነት ሲያሰቃዩ ከነበሩት ዘረኛና ጨካኝ ነጮች ብዙ የማይራራቅ እምነትና አመለካከት ያላቸውን ሰዎችንስ እንዴት አስደውት ቀረባቸው? ሲያስፈራሩት፣ ሲሰድቡት፣ ሲመቱት እንዴት በቃኝ አላለም? በዛሬው ቪዲዮ ዳሪል ዴቪስ እንዴት አድርጎ ወደ 200 የሚጠጉ ዘረኛ ነጮችን ሀሳባቸውን አስቀይሮ ይሳተፉበት ከነበረውና ለብዙ ጥቁሮች የመከራና የስቃይ ምንጭ የነበረውን የኩክሉክስ ክላን ወይም ኬኬኬ ቡድንን ጥለው እንዲወጡና ሰዎችን ሁሉ በእኩልነት ማየት እንዲጀምሩ እንዳደረገ እናያለን። አብራችሁን ቆዩ። አሜሪካ እንደ ዛሬው ሰላምና ዲሞክራሲ የሰፈነባት ህዝቦቿም በመከባበር የሚኖሩባት የበለጸገችና እጅግ ሀያል ሀገር ከመሆኗ ከ160 ዓመት በፊት ልክ ብዙ የአፍሪካ ሀገራት አሁንም ድረስ ባልተላቀቁት የእርስ በርስ ጦርነት በሽታ ትታመስ ነበር። ጦርነቱ እንደ አውሮፓውያን አቆጣጠር በ1861 ዓ.ም ጀምሮ ለ4 ዓመት ሙሉ ሳያባራ የቀጠለና ከግማሽ ሚሊዮን በላይ አሜሪካውያንን ህይወት የቀጠፈ ለአሜሪካ ጥቁር ጠባሳን ጥሎ ያለፈ ክስተት ነበር። በዚህ ጦርነት አሜሪካውያን በሁለት ጎራ ተሰልፈው ተዋግተዋል። አንደኛው ጎራ ዘ ዩኒየን ወይም ሰሜኖቹ እየተባሉ ይጠሩ የነበረ ሲሆን በፕሬዚደንት አብርሃም ሊንከን እየተመሩ ዘ ኮንፌዴሬሲ ወይም ደቡቦቹ እየተባሉ የሚጠሩትን ቡድኖች ይወጉ ነበር። የጸባቸው መነሻ ደግሞ አፍሪካውያን ነበሩ። ያኔ ኒግሮስ በሚል ስም ይጠሩ የነበሩትና እንደ ሰው ሳይሆን እንደ ዕቃ ይታዩ የነበሩትን ከሚኖሩበት ቀያቸው በጉልበት ጦርነት ወደ አሜሪካ የተጋዙትን አፍሪካውያን በግዴታ ጉልበታቸውን መበዝበዝ ይቁም፣ የእስካሁኑ ይበቃል በሚሉት በሰሜኖቹና ኧረ የለም ገና መቼ ስራ ሰራን፣ ገና ብዙ ጊዜ እንጠቀምባቸዋለን ባሉት በደቡቦቹ መካከል በተፈጠረ መካረር ጦርነቱ መከሰቱ አሁን ላይ ላለነው ሰዎች ሊያስገርም ይችላል። ዘ ዩኒየን ወይም ሰሜኖቹ ውስጥ ካሊፎርኒያ፣ ኒውዮርክና ኢሊኖይን ጨምሮ 23 ስቴቶች የነበሩ ሲሆን ዘ ኮንፌዴሬሲ ወይም ደቡቦቹ የተሰኙት ደግሞ ደቡብ ካሮላይና፣ አላባማና ቴክሳስን ጨምሮ 11 ስቴቶች በጋራ የተሰለፉበት ወቅት ነበር። ሰሜኖቹ ባርነት ይቁም ይሉ የነበረው ከሞራልና መልካም ነገርን ለማድረግ ከመነጨ ቅን ሀሳብ ብቻ ሳይሆን በጊዜው ሰሜኖቹ ተብለው ይጠሩ የነበሩት ስቴቶች ከኢንዱስትሪ አብዮት በኋላ ኢንዱስትሪ በጣም በመስፋፋቱና በባርነት ይጨቆኑ የነበሩት ጥቁሮች ሊሰሩ የሚችሉትን ስራ ኢንዱስትሪ በሚገባ መተካት በመቻሉ ነበር። ከዛ በተለየ ግን ዘ ኮንፌዴሬሲ ወይም ደቡቦቹ ተብለው የሚጠሩት ስቴቶች ዋነኛ ኢኮኖሚ ምሰሷቸው እርሻ የነበረ ከመሆኑ ጋር ተያይዞ በእርሻው ስራ እጅግ አስፈላጊ የነበሩትን ጥቁሮች መልቀቅ አልፈለጉም። ይህ አለመግባባት እየተካረረ ሲመጣ ደቡቦቹ ከአሜሪካን ሀገር ተገንጥለን የራሳችንን ሀገር እንመሰረታለን ወደሚል አቋም ተሻገሩ። ይህንን አቋማቸውን በፍጹም ያልተቀበሉት ሰሜኖቹና የፌዴራሉ መንግስት ከደቡቦቹ ጋር ለ4 ዓመታት ባደረጉት እልህ አስጨራሽ ጦርነት ሰሜኖቹ ድል ቀንቷቸው አሜሪካ አሁን የያዘችውን ቅርጽ ይዛ ለመዝለቅ ችላለች። ታዲያ የኩክሉክስ ክላን ወይም ኬኬኬ ታሪክም ከዚህ ጦርነት ማብቃት ይጀምራል። ጦርነቱ በበቃበት በ1865 ዓ.ም 6 የኮንፌዴሬሲ ወታደሮች ለመቀራረብና ለመዝናናት በሚል በቴነሲ የመሰረቱት ኩክሉክስ ክላን በጊዜው ምንም አይነት የዘረኝነት የነጮች የበላይነትና ዓላማን በጉልበት ማስፈጸም ፍላጎትም ሆነ እቅድ አልነበረው። ከዛ ይልቅ ከመሸ በኋላ ነጭ ልብስ በመልበስ ከተማውን እየዞሩ የከተማውን ህዝብ ማሸበር ያስደስታቸው ነበር። ይህን የሚያደርጉት ግን በድርጊቱ የሚደናቀጡት ሰዎች ላይ ለማሾፍና ለመሳቅ እንጂ ለክፋትና ሰውን ለመጉዳት አልነበረም። በዛ ጊዜም ከጥቂት ዓመታት በኋላ ቡድኑን መቀላቀል አይችሉም ተብለው የተገለሉት
ካቶሊኮችና አይሁዳውያን ሳይቀር ኮክሎክስ ክላንን መቀላቀል ይችሉ ነበር። ታዲያ ጦርነቱን በድል ያጠናቀቁት ሰሜኖች በባርነት ይሰቃዩ የነበሩ ጥቁሮችን በነጻነት ሲለቋቸው ማታ ማታ ሰዎችን ማስፈራራትን እንደ መዝናኛ ይቆጥሩ የነበሩት የኮክሎክስ ክላን አባላት ማስፈራራታቸውን በቅርቡ ነጻነታቸውን ወዳገኙት ወደ ጥቁሮች ያዞራሉ። ለረዥም ዓመታት የቆየው የኮክሎክስ ክላን ጥቁሮች ላይ ያነጣጠረ ሽብርተኝነት ከዚህ አጋጣሚ ይጀምራል። በተለይ በእርስ በርሱ ጦርነት የተሸነፉት ደቡቦቹ በጦርነት የወደመባቸውን መሰረተ ልማትና ጦርነቱ ያመጣባቸው ድህነት፣ ጉስቁልናና የሞራል ስብራት ገና ሳይሽር የተሻለ የሥራ አማራጭ ፈልገው ከሰሜኑ ይመጡ የነበሩትና ካርፔት ባገርስ ተብለው በደቡቦቹ ይጠሩ የነበሩት ነጭ አሜሪካውያን በቅርቡ ነፃነታቸውን ካገኙት በቁጥር በዛ ካሉት ጥቁር አሜሪካውያን ጋር ወደ ደቡቦቹ በብዛት መፍለስ መጀመራቸው ደቡቦችን እጅግ በጣም እያበሳጫቸው መጣ። በጦርነት መውደማችንና መሞታችን አልበቃ ብሎ በመልሶ ግንባታ ስም ሀገራችንና መሬታችን ሊቀራመቱን መጥቶ የሚል ድምዳሜ የያዙት ደቡቦች ከሰሜን በመጡት ካርፔት ባገርስ እየተባሉ ይጠሩ በነበሩት ነጭ አሜሪካውያንና ጥቁሮች ላይ ዛቻ፣ ማስፈራሪያና ድብደባ መፈጸም የዕለት ተዕለት ተግባራቸው መሆን ጀመረ። በተለይም ነፃነታቸውን ያገኙት ጥቁሮች በፊት በባርነት ይገዙ ወደነበረበት አካባቢ እየሄዱ በነፃነት መንቀሳቀስ፣ መሬቶችን የያዙ መስራትና ማደግ መጀመራቸው ደቡቦችን እንቅልፍ ነሳቸው። በእነዚህ ምክንያቶች ኮክሎክስ ክላን በመጀመሪያ ከተመሰረተበት ዓላማ ርቆ ካርፔት ባገርስ ተብለው ይጠሩ የነበሩት ነጮች ላይና በተለይም በጥቁሮች ላይ የጥላቻ በትራቸውን ማሳረፍ ተያያዙት። ጥቁሮች ከነጮች በታች እንጂ ከነጮች ጋር እኩል ናቸው ብሎ መቀበል የቸገራቸው ደቡቦችም ጥቁሮችን በጅምላ መግደል፣ መደብደብ፣ ቤታቸውን ማቃጠል፣ የገደሏቸውን ጥቁሮች ሰውነታቸውን መቆራረጥና የጥቁር ሴቶችን በጅምላ መድፈር መገለጫዎቻቸው ሆኑ። በተለይም እንደ አውሮፓውያን አቆጣጠር በ1866 ዓ.ም በኒው ኦርሊያንስ እና በሜምፊስ ቴኔሲ በጥቁሮች ላይ የደረሰው ዘግናኝ ግድያና ጥቃት በጊዜው ኮክሎክስ ክላን ይመራበት የነበረውን የጥላቻ መርህ ቁልጭ አድርጎ ያሳየ ነበር። ምንም እንኳን በሜምፊስ ቴኔሲ እና በኒው ኦርሊያንስ የነበረው ጭፍጨፋ ዘግናኝ የነበረ ቢሆንም ይዞት የመጣው በጎ ነገርም ነበር። ይህም ዛሬ አሜሪካ ሰዎች ከተለያየ ዓለም ዳርቻ ሄደው የሚኖሩባትና ዜግነት ያገኘ ማንም ሰው የት ነበርክ ከየት መጣ ሳይባል በእኩልነት የሚኖርባት ሀገር እንድትሆን ምክንያት የሆነውን አሜሪካኖቹ ዘ 14th አሜንድመንት ወይም 14ኛው ማሻሻያ ብለው የሚጠሩትን የህገ መንግስት ማሻሻያ መጽደቁ ነው። ዛሬ ላይ ከኛ ሀገርም ሆነ ከተለያዩ ዓለም ክፍሎች ወደ አሜሪካ እየሄዱ ልጅ የሚወልዱ ሴቶች የበዙት ይኸው 14ኛው ማሻሻያ ለአሜሪካ ዜጎች የሚያጎናጽፈውን እድል በመረዳት ነው። ኤለን ማስክ ከደቡብ አፍሪካ መጥቶ ዛሬ ላይ ከዓለም ቁጥር አንደኛ ባለጸጋ እንዲሆን ከአሜሪካ ፕሬዝዳንት ጋር ወዳጅነት እንዲፈጥርና በአሜሪካም ከፍተኛ ስልጣን እንዲጎናጸፍ ምክንያት ከሆኑት ነገሮች መካከል አንዱ ይኸው the 14th አሜንድመንት ተብሎ የሚጠራው የህገ መንግስት ማሻሻያ ነው። ዛሬ ላይ በአሜሪካን ሀገር ላይ መብታቸው ተከብሮ ሀብት አፍርተው የሚኖሩ በሚሊዮኖች የሚቆጠሩ ከተለያዩ ሀገራት ፈልሰው የሄዱ ሰዎች የመኖራቸው ምክንያት ይኸው ህግ ነው ቢባል ማጋነን አይሆንም። ታዲያ የአሜሪካ የኮንግረስ አባላት ይህንን ህግ ተግባራዊ ወደ ማድረግ እንዲገቡ ካገፋፏቸው ምክንያቶች መካከል በዋነኝነት የሚጠቀሱት በሜምፊስ ቴኔሲ እና በኒው ኦርሊያንስ የነበረው ጥቁሮች ላይ የደረሰው ግፍና ጭፍጨፋ መሆኑን ስናስብ የአጋጣሚ ምንም እንኳን ለአሜሪካ ጥቁር ጠባሳ ጥሎ ያለፈ መጥፎ ታሪክ የነበረ ቢሆንም ይዞት የመጣው በጎ ነገር ግን አሜሪካንን አሁን ድረስ ሀያል ሀገር ሆና እንድትዘልቅ ምክንያት ከሆኑት ህጎች ውስጥ ዋነኛው ነው። የዚህ ህግ መጽደቅ ልዩነት መፍጠሩ ባያጠራጥርም በጥቁሮች ላይ ይደርሰው የነበረው መገለልና አድሎ ግን ወዲያውኑ ሊቆም አልቻለም። ለምሳሌ የአሜሪካን ፕሬዝዳንቶች መኖሪያ በሆነው በዋይት ሃውስ ውስጥ በታሪክ ለመጀመሪያ ጊዜ ለእይታ የበቃው ዘ በርዝ ኦፍ ኤ ኔሽን የተሰኘው ፊልም ጥቁሮችን አሳንሶና ኮክሎክስ ክላንን ደግሞ አግዝፎና አሞግሶ ማቅረቡና የሚሆነው the 14th አሜንድመንት ወይም 14ኛው ማሻሻያ ከጸደቀ ከ47 ዓመታት በኋላ በ1915 ዓ.ም መሆኑ የነጮች የበላይነትና ጥቁሮች ላይ የነበረው ጥላቻ በአሜሪካ መሪዎችም ውስጥ ሳይቀር ለረጅም ጊዜ ሲንጸባረቅ የቆየ ሀቅ መሆኑን ያሳያል። እንግዲህ ጥቁሩ አሜሪካዊው ዳሪል ዴቪስም እንዲህ አይነት የተወሳሰበ ታሪክ በነበራትና ነጮች ጥቁሮች ላይ የነበራቸው የዘረኝነት አባዜ ገና ባልበረደበት ወቅት ነበረ በቺካጎ ኢሊኖይ በ1958 ዓ.ም የተወለደው። አባቱ የአሜሪካን ፕሬዝዳንትን ጨምሮ የተለያዩ የአሜሪካ ቁልፍ ፖለቲከኞችና ባለስልጣናትን ለመጠበቅና የአሜሪካን የፋይናንስ ስርዓት ደህንነትን ከአደጋ ለመጠበቅ ተልዕኮ የተሰጠውን ዩናይትድ ስቴትስ ሲክሬት ሰርቪስ ውስጥ የሚሰሩ ቁልፍ የደህንነት ሰው ነበሩ። በዛ ሰዓት ለአንድ ጥቁር አሜሪካዊ እንዲህ አይነት ቁልፍ ቦታዎች ውስጥ ተቀላቅሎ መስራት ብዙ የተለመደ ነገር አልነበረም። አባቱ ከሲክሬት ሰርቪስ በመቀጠል መስራት የጀመሩት በአሜሪካ ዲፓርትመንት ኦፍ ስቴት ስር ይተዳደር ወደ ነበረው አሜሪካ በየሀገሩ የኢኮኖሚና የፖለቲካ ጥቅሞቿን ለማስከበር የምታስተማራቸው ሰዎችን ወደምትመለምልበት ዩናይትድ ስቴትስ ፎሪን ሰርቪስ ወደ ተሰኘው ተቋም ነበር። ይህ ለዳሪል ዴቪስ ጥሩ አጋጣሚ ነበር። አባቱ የአሜሪካ ዲፕሎማት ከሆኑ
በኋላ ለስራ ወደ ተለያዩ ሀገሮች በሚሄዱበት ወቅት እሱንም ይወስዱት ነበር። በዚህ ምክንያት ገና በልጅነቱ የተለያዩ ሀገራት መሪዎችን፣ የአረብ ሀገራት ነገስታትና ሱልጣኖችን የማግኘትና የመተዋወቅ ብሎም በተለያዩ ወቅቶች ይደረጉ የነበሩ ትላልቅ ግብዣዎች ውስጥ የመሳተፍ እድል እንደ ልብ ያገኝ ነበር። ዳሪል ዳቪስ ክላንደስታይን ሪሌሽንስ በተሰኘ መጽሐፍ ውስጥ እንደገለጸው አባቱ ብቻ ሳይሆን እናቱም በዓለም አቀፍ ግንኙነት ወይም ኢንተርናሽናል ሪሌሽንስ ዙሪያ የምትሰራ የነበረችና ለአንድ የአፍሪካ ሀገር ፈርስት ሌዲ ወይም የሀገር መሪ ሚስት ለነበረች ሴት የእንግሊዝኛ ቋንቋ የምታስተምር ሴት እንደነበረች ይገልጻል። በተጨማሪም የዳሪል ዳቪስ እናትና አባት ከአጼ ኃይለሥላሴ ቤተሰብ ጋርም ጥሩ የሆነ ወዳጅነት እንደነበራቸው የሚገልጸው ዳሪል ዳቪስ እንዲህ አይነቱ ብዙዎች የሚያገኙትን እድል ማግኘቱ ሰዎችን፣ ዓለምና ሕይወትን የሚመለከትበትን መነጽር የተለየ እንዲሆን ረድቶታል። ዳሪል ዳቪስ ይህ የተለየ አስተዳደግ በአዋቂነት እድሜው ከኩክሉክስ ክላን አባላት ጋር መነጋገርና ከእነሱ ጋር መቀራረብን ምርጫው እንዲሆን እንደረዳው በተደጋጋሚ የሚናገረው እውነታ ነው። ዳሪል ዳቪስ በመጽሐፉ እንደገለጸው ለመጀመሪያ ጊዜ ከዘረኝነት ጋር የተዋወቀው ገና በ7 ዓመቱ አባቱ ለስራ ኢትዮጵያ ውስጥ መጥተው በነበሩበት ወቅት ነበር። በጊዜው ዳሪል ዳቪስ ከእናቱና አባቱ ጋር አንድ የኮክቴል ግብዣ ላይ ተገኝቶ እንደ ሁሉም ሰው ጥሩ ጊዜ ያሳልፍ ነበር። ታዲያ በዚህ ግብዣ ላይ ተጋብዞ የነበረ አንድ የአሜሪካዊ ዲፕሎማት ባህሪና ሁኔታ ግራ ያጋባዋል። ይህ አሜሪካዊ ዲፕሎማት ከጥቁር ሰዎች ጋር ላለመነጋገር ከፍተኛ ጥንቃቄ ያደርጋል። ያ ብቻም አይደለም። ዳሪል ቀስ ብሎ ሲመለከተው በጊዜው ግብዣው ላይ ይሳተፉ ከነበሩት ኢትዮጵያውያን ባለስልጣናት ውስጥ አንዳንዶቹ በራሳቸው ፍቃድ ከጨበጡት ቀስ ብሎ ማንም ሳየው እጁን በጨርቅ ወይም በሱሪው ይጠራ ያደርጋል። ይህን ድርጊት የተመለከተው ዳሪል ዳቪስም በጊዜው ገና ደግና ክፉን መለየት ያልጀመረ የ7 ዓመት ሕፃን ስለነበር ሁኔታውን ብዙም አግንኖ አልተመለከተው። ቆየት ብሎ ሲያስበው ግን የአጋጣሚ ለሱ የዘረኝነት መልክ ምን እንደሚመስል ለመጀመሪያ ጊዜ የተመለከተበት ወቅት ነበር። ከዚህ አጋጣሚ ቀጥሎ ከልቡ የማይወጣውና የህይወቱን አቅጣጫ የቀየረውን የመጀመሪያውን የዘረኝነት ጥቃት ያስተናግደው ገና የ4ኛ ክፍል ተማሪና የስካውት አባል በነበረበት ወቅት ነበር። በጊዜው በአሜሪካና በብሪታንያ መካከል በተደረጉ ጦርነቶች ውስጥ ስማቸው ጎልቶ ከሚጠቀሱ አሜሪካን አርበኞች መካከል አንዱ የሆነን አሜሪካዊ ለማሰብና ለመዘከር በተደረገ የእግር ጉዞ ከሌሎች የስካውት አባል ከነበሩት የነጭ ጓደኞቹ ጋር የእግር ጉዞ ላይ ይሳተፋል። ታዲያ በጉዞ ላይ የእግር ጉዞውን ከውጭ ይመለከቱ ከነበሩ ሰዎች መካከል አንዳንዶቹ የእግር ጉዞ ያደርጉ ወደ ነበሩት ሰዎች የተለያዩ ነገሮችን ይወረውሩ ጀመር። ዳሪል ዳቪስ ይህን ሁኔታ ሲመለከት የተለያዩ ነገሮችን ወደ እነሱ ሲወረውሩ የነበሩት ሰዎች ስካውት የተሰኘውን ክለብ የማይወዱና በዚህ ምክንያት ያገኙትን ወደ እነሱ እየወረወሩ እንደነበረ አድርጎ ነበር ያሰበው። ነገሩ ግን እንደዚህ አልነበረም። የወረውሩ የነበሩት ነገሮች ሁሉ ያነጣጠሩት እሱ ላይ ነበር። የክለቡ ኃላፊዎች ሸፍነውት ምንም ሳይነካው የእግር ጉዞውን ቢጨርስም ከጉዞ በኋላ ቤተሰቦቹ ስለተፈጠረው ነገር የነገሩት ነገር እጅግ በጣም ግራ አጋባው። ቤተሰቦቹ ወደ እነሱ ያገኙትን ሁሉ ሲወረውሩ የነበሩት ሰዎች ኩክሉክስ ክላን ወይም ኬኬኬ ይባሉ የነበሩ ጥቁር ጠል ዘረኛ ነጮች መሆናቸውን ነገሩት። ይህ ድርጊት የተፈጸመው ዳሪል ዳቪስ ገና የ10 ዓመት ሕፃን በነበረበት ወቅት ቢሆንም መቼም የማይረሳው የዘረኝነት አጋጣሚ ሆኖ ግን ሕሊና ውስጥ ቀርቷል። ዳሪል ዳቪስ ይህ አጋጣሚ አንድ በፍጹም ሊመልሱ ያልቻለውንና ግራ ያጋባውን ጥያቄ በውስጡ ፈጠረበት። ሰው እንዴት ቆዳው ጥቁር ነው ብሎ የማያውቀውን ሰው ይጠላል? ይህን ጥያቄ ለብዙ ጊዜ ራሱ ሊመልሰው ቢሞክርም አጥጋቢ መልስ ግን ሊያገኝለት አልቻለም። ይህን ጥያቄ እሱ መልስ ሲያጣለት ጥያቄውን ያገኙትን ሲወረውሩበት ወደ ነበሩት ሰዎች ማቅረብ እንዳለበት ውስጡ አመነ። ዳሪል ዳቪስ ይህንን አቋም ከያዘና ነፍስ ካወቀ በኋላ ለመጀመሪያ ጊዜ የተዋወቀውና ከልጅነቱ ጀምሮ መልስ ያጣለትን ጥያቄ ይመልስለት ዘንድ የቀረበው የኩክሉክስ ክላን አባል ሮጀር ኬሊ ይባላል። ሮጀር ኬሊ በተለያየ ስም ከሚጠሩት የኩክሉክስ ክላን ስብስቦች መካከል አንዱ በሆነው ቡድን ውስጥ የመሪነት ሚና ነበረው። የኬኬኬ አባላትና መሪዎች የሚከተሏቸው ስርዓቶች ወይም ሪቹዋልስ እርስ በርሳቸው የሚጠራሩበትና እያንዳንዱን የኬኬኬ አባል የሚሰጡት ስምና ማዕረግም ትንሽ ወጣ ያለ ነው። ግራንድ ድራገን፣ ግራንድ ታይተን፣ ናይት ሃውክ፣ ግራንድ ዊዛርድ፣ ኤግዞልትድ ሳይክሎፕስ እና ሌሎችም ወጣ ያሉ ማዕረጎች ለአባላቶቻቸው ይሰጣሉ። ሮጀር ኬሊ ከነዚህ ማዕረጎች ውስጥ ኢምፔሪያል ዊዛርድ የተሰኘውንና በኬኬኬ የአደረጃጀት ተዋረድ ውስጥ ትልቁን ማዕረግ ማግኘት የቻለ ራሱን እንደ ሌሎች ዘረኛ ነጭ የኬኬኬ አባላት የነጮችን የበላይነት ወይም ዋይት ሱፐርማሲ ሳይሆን ነጮችም ሆነ ጥቁሮች ሌላም ዘር ይሁን በፍጹም እርስ በርሳቸው መቀላቀልና መዋለድ የለባቸውም ብሎ ከሚያምኑ ሰዎች መካከል እንደ አንዱ አድርጎ ራሱን ያስቀምጣል። እንዲህ አይነቶቹ ዘረኛ የነጭ ኬኬኬ አባላት ራሳቸውን ዋይት ሱፐርማሲስት ብሎ አይጠሩ፣ ይልቁንም ራሳቸውን ዋይት ሴፓሬቲስት ብለው ይጠራሉ። ሮጀር ኬሊም ራሱን ዋይት ሴፓሬቲስት እያለ ይጠራል። ነገሩ የሚገርመው ደግሞ ይህንን አቋማቸውን መሰረት ያደረጉት በመጽሐፍ ቅዱስ ላይ መሆኑ ነው። ሮጀር ኬሊም ሆነ ሌሎች ራሳቸውን ዋይት ሴፓሬቲስት ብለው የሚጠሩ ሰዎች እግዚአብሔር
ራሱ ሁሉም ዘር ለየብቻው እንዲኖርና እርስ በርሱም እንዳይዋለድ በጥብቅ ይፈልጋል ብሎ ያምናሉ። ለዚህም አቋማቸው የተለያዩ የመጽሐፍ ቅዱስ ጥቅሶችም ይጠቅሳሉ። ዳሪል ዳቪስ እንዲህ አይነት አቋም ያለውን ሮጀር ኬሊን ለመቅረብና ለማናገር ሲያስብ ጥቁር መሆኑ እንቅፋት እንደሚሆንበት ገምቷል። ጥቁር በመሆኔ ሊሸሸኝና ሊያናገረኝ ፈቃደኛ ላይሆን ይችላል ብሎ በማሰቡ ከሱ ጋር የሚገናኝበትን ጊዜና ቦታ እንድታስመርጠው ሜሪ የተባለችውን ጸሐፊውን ይነግራታል። ሜሪ ነጭ አሜሪካዊት ስለነበረች ዳሪል ዳቪስ ከኩክሉክስ ክላን አባላት ጋር ለመገናኘት ባሰበባቸው የመጀመሪያዎቹ ቀናቶች ላይ በብዛት ይዟት ይሄድ ነበር። የኩክሉክስ ክላን አባላትን ለማናገር ሜሪን ይዟት የሚሄደው ጥቁር ማየትም ሆነ ማናገር አንፈልግም የሚል አቋም የነበራቸውን ነጭ የኩክሉክስ ክላን ዘረኛ አባላትን ለማናገርና ለመቀራረብ በትንሹም ቢሆን በር ይከፍታል ብሎ በማሰቡ ነበር። ዳሪል ዳቪስ ከሮጀር ኬሊ ጋር በዚህ መልኩ ከተገናኘ በኋላ ሮጀር ኬሊ ስላስተዳደጉ፣ እንዴት ወደ ኩክሉክስ ክላን እንደገባ፣ በአሜሪካን ሀገር ውስጥ ተቀባይነት ያገኘውን የሆሞሴክሹዋልስ ወይም ግብረ ሰዶማውያን መብት እንዴት አጥብቀው እንደሚቃወሙና በተለይም በዋይት ሱፐርማሲ ወይም የነጮችን የበላይነት በሚያቀነቅኑና በዋይት ሴፓሬቲስቶች ወይም ነጮች ከራሳቸው ዘር ውጪ ከሌላ ዘር ጋር በፍጹም መቀላቀል የለባቸውም ብለው በሚያምኑ ሰዎች መካከል ያለውን ልዩነት አስረዳው። ውይይታቸው ከ2 ሰዓት በላይ የፈጀ ነበር። ዳሪል ዳቪስ ሮጀር ኬሊ በሚናገረውና በያዘው አቋም ቢስማማም ባይስማማም ረጋ ብሎና አክብሮት ያዳምጠው ነበር። ዳሪል ዳቪስ በሮጀር ኬሊ የጀመረውን ይህንኑ ከኬኬኬ አባላት ጋር የመነጋገርና የመደማመጥ ልምድ በሌሎችም በርካታ የኬኬኬ አባላት ላይ ተግባራዊ በማድረጉ ከበርካታ የኩክሉክስ ክላን ወይም ኬኬኬ አባላት ጋር የመተዋወቅና የመቀራረብን እድል አገኘ። ይህንኑን ልምዱን ለበርካታ ዓመታት ሳያቋረጥ ቀጥሎበት በመገኘቱ ከብዙ የኩክሉክስ ክላን አባላት ጋር የቅርብ ወዳጅነትን መፍጠር ቻለ። የኬኬኬ አባላትን ሲቀርባቸውና ሲያናግራቸው እሱም ሆነ የኬኬኬ አባላት ከሚያራርቃቸው ነገር ይልቅ የሚያቀራርባቸው ነገር እንደሚበልጥ መገንዘብ ጀመሩ። ከአንዳንዶቹ ጋር በጣም ከመቀራረቡ የተነሳ አብሮ ምሳ መብላት፣ በሚያዘጋጁት ሰልፍ ላይ አብሮ መገኘትና መሳተፍ፣ ቤታቸው እየሄደ ከቤተሰቦቻቸው ጋር መታወቅ፣ ቤቱም እየጋበዘ ከነሱ ጋር ጊዜ ማሳለፍ፣ የተቸገሩ የኩክሉክስ ክላን አባላትን ማገዝና ማበረታታት፣ ሙዚቃ ከሚጫወቱ የኩክሉክስ ክላን አባላት ጋር ሙዚቃ መጫወት የዘወትሩ ተግባሩ አደረገው። በዚህ ምክንያት ስሙ በኬኬኬ አባላትና በፖሊሶች ሳይቀር በደንብ መታወቅና መግነን ጀመረ። እንደውም አንዳንድ ሰዎች በፍጹም ግራ በመጋባት መንፈስ እንዴት ጥቁር ሆነ የኬኬኬ አባል ልትሆን ትችላለህ እያሉ ይጠይቁት ነበር። ይህን ማድረግ በመቻሉ በርካታ ከዚህ በፊት ስለ ጥቁሮች የተሳሳተና የተዛባ አመለካከት የነበራቸው የኬኬኬ አባላት የያዙት አቋምና እምነት ስህተት እንደነበረ እሱ ነግሯቸው ወይም አስገድዷቸው ሳይሆን በራሳቸው ጊዜ እያመኑ እንዲመጡ አደረጋቸው። ዳሪል ዳቪስ ከቀረባቸው የኬኬኬ አባላት መካከል የእሱን ባህሪ፣ ደግነቱን፣ ትዕግስቱን ሳይጣላቸውና ሳያወቅሳቸው ረዥም ጊዜ በመዝለቁ ምክንያት ልባቸው የተቀየረ ከ200 በላይ የሚሆኑ የኬኬኬ አባላት ለዓመታት ሲሳተፉበት ከነበረው ከኬኬኬ ቡድን ራሳቸውን አውጥተው ሲለብሱ የነበሩትንም የኩክሉክስ ክላን ወይም ኬኬኬ ልብስ ሳይቀር አስረክበውታል። ከነዚህ ሰዎች መካከል አንዱ ሮጀር ኬሊ ሲሆን በተለይ ሮጀር ኬሊ ከዳሪል ዳቪስ ጋር ያለው ቅርርብ በጣም ከመጥበቁ የተነሳ ለሮጀር ኬሊ ሴት ልጅ ክርስትና አባት መሆን ችሏል። ጥላቻ ከፍርሃት ይወለዳል ብሎ የሚያምነው ዳሪል ዳቪስ መቀራረብና መነጋገር የሚጠሉንና የሚፈሩን ሰዎች በመካከላቸው ያለውን ጥላቻና ፍራቻ እንደሚሰብር በተግባር ማሳየት የቻለ ድንቅ አሜሪካዊ ነው። ዳሪል ዳቪስ ከኩክሉክስ ክላን አባላት ጋር የነበረውን ግንኙነት የሚያሳይ አክሲደንታል ከርተሲ ዳሪል ዳቪስ ሬስ ኤንድ አሜሪካ የተሰኘ ዶክመንተሪ እንደ አውሮፓን አቆጣጠር በ2016 ዓ.ም ተለቆ በብዙዎች ዘንድ ከፍተኛ ተቀባይነትን አግኝቷል። ዳሪል ዳቪስ በጥቁሮች ላይ ብዙ ግፍ ከፈጸሙት ከኩክሉክስ ክላን አባላት ጋር መቀራረቡና የአንዳንዶቹንም አመለካከት መቀየር መቻሉ ለእኛ ሀገር የፖለቲካ አመራሮችም ጥሩ ትምህርት ይሰጣል። እኔ የምኖረው እነሱ ሲጠፉ ነው የሚለው አመለካከትና አቋም አገራችንን ምን አይነት ሁኔታ ውስጥ እንደከተታት ለሁላችንም ግልጽ ነው። እንደ ዳሪል ዳቪስ አይነት ሰዎች ምናልባት አገራችን ውስጥ ያለውን አለመግባባት ለመፍታት የሚያስፈልገውን ጥበብና መንገድ ሊያሳዩንና ሊመሩን ይችላሉ። የዚህ ቪዲዮ ዓላማ የሚሆነው ጊዜ ካላችሁ ዳሪል ዳቪስ የጻፋቸውን መጽሐፍት ለማንበብ ሞክሩ። ጊዜ ከሌላችሁ አክሲደንታል ከርተሲ የተሰኘውን ዶክመንተሪ ለማየት ሞክሩ። ይህንን ቪዲዮ ባዘጋጀንበት ወቅት ዶክመንተሪ ፊልሙ ዩቲዩብ ላይ ይገኝ ስለነበረ ዶክመንተሪውን ለማየት ብዙ ትቸገራላችሁ ብለን አናስብም። ክቡራን የቻናላችን ተከታታዮች ዛሬ ትማሩበታላችሁ፣ ትወዱታላችሁ ብለን ይህንን አጠር ያለ ቪዲዮ አቅርበንላችኋል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላሙን